ላያይዛቸው ፈልግ አሁን ምንድነው ያቺ ጣውንትሽ ማነው ስሟ? ሱመያ ወይስ ኢማን? አብራሽ የምትኖረው ሁላችንም ሱመያንም አያለው ኢማንም አንቺንም ነው ማያችሁና ከሁሉም አንቺ በጣም የዋህ ነሽ። አንቺ በጣም የዋህ ነሽና ኢማን ከኢማን ዘመድ ጋር ጉንፋን ምናምን ዘይ ነው። እሺ አገር አየር ማክስ አይደለም እኮ ልጅ አየር እንትን ስላለብኝ አየር ሲቀያየርብኝ ወገኔን ደግፎት አየር ሲቀያየርብኝ እንደዚህ ሆኖ አየር ስለተቀያየርብኝ ነው። እሺ ያጋጥማል ማለት ያው ምክር ስለሆነ ምንም ወደ ቤት ሻብረሽ አልሄድም። ምንም ወደ ቤቴ ነው የምሄደው። ሌላ ጊዜ ከፈለግሽ ቀስ ብለን ይሄ እንትኑ ሲለቀኝ እንገናኛለን። እሺ ችግር የለውም። ጉንፋን ባይለቆትም እኮ እኔ እንደ እንትኑ ነው ቢኖ እንደ አላጀርክ ነገር ግን አይሮስ ግን አዲስ አልሆነብኝ ማዘር። እሺ ማስተዋት ጥሩ ነው። ችኩል አትበይ። እሺ አዳምጪ። ሰው ሲያወራልሽ በራስሽ ዓለም አትጓዥ። እሺ ማስተዋል ጥሩ ነው። ልጅነት ዋጋ ያስከፍላል። እኔም በአንቺ እድሜ እያለሁ እንደዚህ ነበርኩ። እንደዚህ ነበር የሚያደርጉት እና ባልነበሩት ባል የሌለው አለ ብለሽ ነው። እና ዋናው ጉዳይ መጣሁበት ብለሽ አዳምጪ። እሺ ከኢማን ዘመድ ጋር አብረን ነበር የምንሰራው ሳውዲ አረቢያ። እሺ እና ለኢማን አንዴ ባዶ ቤት ተከራይተው ከኢማን ዘመድ ጋር አብረን እንሰራ ነበር። አብረን ትሰሩ ነበር ከኢማን ዘመድ ጋር። ኦኬ ኢማን ዘመድሽ ነች ማለት ነው? ከኢማን ዘመድ ጋር ኦኬ። እኔ ኢማንን አላውቃትም ልጅ። ከኢማን ዘመድ ጋር አብረን እንሰራ ነበር። እሺ እና ሳውዲ አረቢያ ላይ ያለን የሆነ ጊዜ ቤት ባዶ ከሰርኩ ነው ምናምን ብሎ ቤት እንትን አላላችሁ? የዛን ጊዜ ለኢማን ነግሯት ኢማን ታውቅ ነበር። እሺ ልጅ እኔ ከዘመዷ ጋር ሲያወሩ እየሰማሁ መሽ ኢትዮጵያ ገብቼ ላናግርሽ ብዬ ቁጥሯን የሚወሰድኩት ከሷ ላይ ነው። ያንቺ ቁጥር ሰጥታ ስለነበረ የምሮቱን ነው። አዎ ልጅ ልብ ብለሽ አዳምጪኝ። እንግዲህ እኔ ልንገርሽና መፍረድ የራስሽ እንግዲህ ማገናዘብ አንቺ ነሽ። እኔ ከሌላ ላውርድ። የኢማን ዘመድ ለኢማን ለዘመዷ ሁሉን ነገር ትነግራለችና የተመካከሩብሽ ነው። አስታዊ ኢማን ቤት ባዶ እንደሆነ ከሰርኩ ሲላት እሺ የምትለው ጋር እያመጣ ሲሰጣት ችግር የለውም ብላ ፈረሱን አንቃ መስመው እሱ አድርጊ ብሏት ነው። እሺ ልጅ እውነቱን ነው። አዎ ልጅ እኔ ለማን ብዬ ዋሻለሁ? ሲጨውቱብኝ ነበር ማለት ነው። ሁሉን ነገር የሚያረጉብሽ የተመካከሩብሽ ነው። እና አንቺ ፍቺ ጠይቀሽ እንትን እንድትይ ነው ከህይወታቸው እንድትወጪ ነው የሚፈልጉት። ይሄ ሁላ የኢማን ሴራ ነው ልጅ። መኪና የገዛላት ለሷ ለአንቺ ያልገዛልሽ እሷ ምስኪና አስመስሎ አንቺ ምንም ስለማታውቂ ከሷ ጋር እየተመካከረ ነው። እሺ ሆን ብሎ እንደዚህ ያደርጉ ነው። እኩል ነው መታየት ያለበት። አንድ መኪና ከገዛ ለሷ አንድ መኪና ላንቺ፣ አንድ ጋሪ ለሷ ከገዛ አንድ ጋሪ ላንቺ፣ አንድ አህያ ለሷ ከገዛ ለአንቺም አንድ አህያ መግዛት አለበት። እሺ ግን እንደዚህ ያደርግ። ስለዚህ ይኸውልሽ አንቺ ዛሬውኑ ሂደሽ አታልቅሽ ልጅ አታልቅሽ። እኩል ነው ማየት ያለብሽ። እሺ ግን በጣም አመሰግናለሁ። እሺ እንዴ ስላሰባችሁ ነው ልጅ የምታለቅሽው? ምን ለማስለቀሰሽ? በጣም አመሰግናለሁ ማዘር። ግን እሺ ያረ ችግር መኪናንም አቃጥለዋለሁ ከሌለ ካልገዛልኝ፣ ቤቱንም አቃጥለላቸው ለኔ ካላረጉልኝ። በቃ እኔ ከማን አንሳለሁ? ከማንም አላንስም። በቃ እገላቸዋለሁ ነው ሁለቱን። እሺ ማዘር በጣም አመሰግናለሁ። ጎበዝ ልጅ እና ምክር የሚሰማ ልጅ ደስ ይላል። አሁኑን ወደ ቤት ሂጂና አፍንጫቸው ወሮከማቸው። ከዚህ ይርቃል እንደ ቤትሽ? ኧረ አይርቅም፣ እዚሁ ነው። ያንቺ ነው የኢማን ነው? ያው የኢማን ነው። አሁን አንቺ ጋር በሳምንት ስንቴ መጥቶ ያድራል? ወይ አንዴ ወይ ሁለቴ። አብዛኛውን ኢማን ጋር ነው። እኔ ራሱ አብረሽ ልትተኝ የነበረ ጊዜ መሬት ላይ ውረጅና ተኝ ማለት ንቀት እኮ ነው። በጣም ንቀት። አንቺ ያው ካሜራ አድርገሽ ልትፈትኛቸው ነው። ግን ንቀት ነው። እንዴት ነው መሬት ላይ ውረጅና ተኝ የሚልሽ? እንዴት ቢደቀኝ ነው? እንዴት ቢደቀኝ? እንደውም አብራችሁ ሚስቶቼ ሁለታችሁን ማቀፍ የተኛለው እኮ ማለት ነበር። ወይ ደግሞ እኔ ወርጀላችሁ እናንተ ተኙ ማለት ሲችሉ ምን ማለት ነው? ተኝ በጣም ሳሙሉ ግቢ ተከራይታ አንቺ ለነሱ ተላላኪ፣ አንቺ ለነሱ ቤት የምትሄጂ ባልሽ ቤት እንደ እንግዳ
ያችኛዋ እንኳን የልጁ እናት እንደፈለገ ስታሯሩጠው አንቺን ደግሞ በተቃራኒ እንደፈለገ ያሯሩጥሻል። ወደ ቤትሽ ሂጂና። እሺ ሄዳለሁ። በቃ ሄጄ ልክልካችሁ ነው። እጇን ይዘሽ አስወጫት። በዚህ ነው ጆሮ ሙቆርጦ። ይኸውልሽ ልጄ ይማንን መጀመሪያ የምታደርጊ ምንድነው ታውቂያለሽ? ይማንን እጇን ያዥና አሽቀንጥረሽ ጣያት። ከቤት እሺ አሽቀንጥረሽ አጅሩስ ለምን እና ልሸኙት ታዲያ? አያሸኝኝ። እሺ በቃ ወይኔ ልሸኝሽ እንዴ? ኧረ ችግር የለም እሄዳለሁ። በቃ ስለመጣሽ አመሰግናለሁ። በቃ እኔ ገብቼ ሁሉም ነገር እንዳላችሁኝ ያደርጋለሁ። እሺ ማዘር አመሰግናለሁ። ግን በጣም ነው የማመሰግነው። እና ሰላም ልበሉት ታዲያ። ነገሩ ጉንፋን ይዞኛል ብሎች። እሺ ደህና ደሩ። በቃ እሺ ደህና ዋሉ። በቃ እሺ ችኩል አትበይ። እሺ ረጋ በይ ልጄ፣ ረጋ በይ። እሺ ተረጋጊ። አዎ እሺ 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 ሂጂ። እሺ እሺ እናቴ እሺ። እንግዲህ ገና እየወጣች ነው። ዞር እያለች ትተኛለች። ዝም ብላ አትሄድም እንዴች? ኧረ ግን የተጠራጠረች ይመስለኛል። ቁምብስ እያለች ትተኛለች። ግን እንዴት ነው ያላወቀችኝ? እኔ ታውቀኛለች ብዬ ነበር። ድምፄን ራሱ 120 ጊዜ ነው ለመቀየረ ሰው እያወራሁኝና እንዴት እንዳላወቀችኝ። አቤት ምሾድ። እኔ ግን ሰው እንዲህ ብሎ ራሱ ይመጣ አይሸውደኝ። ታየኝ ቁሜ ራሱ አላወራም። በጣም የዋናት ግን ታጠፈችልኝ። እንደዚህ ብቅ እንዳትል እስከ ካሜራ ሩጬ ነው። አሁንስ ቁሜ ከዛ ጋር አላወራ ማለት ነው። ወይ 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 ያለኝን ሁላ ነው የወሰደችብኝ። ምን እንዳወራው ራሱ አላውቀውም። አቤት ግን ሰይድ ሚስቶች ካስተዋይ አይደሉም። እኔማ ቤታቸው ድረስ ሂጄ ምግብ አስቀርቤ እበላለሁ በዚህ አይነት። ለማንኛውም ማለት ነው